ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ሁሉ ሰላም? እኔ ያለሁላችሁ። አንድ ወዲያው እንደመጣሁኝ የገጠመኝ አንድ ነገር አለ እና ልንገራችሁ። አዲስ ለመመጡት ደግሞ ትምህርት ይሆናችኋል። ምን ገጠመኝ መሰላችሁ? እንደመጣሁኝ ቁርስ የምበላ መስለኝ፣ ማለት ያው በኢትዮጵያ እንደለመድኩት እኛ ጋር ያው ጠዋት ቁርስ፣ ምሳ፣ እራት ነው እና ጠዋት ለኪስ ነው ተኝተው ነው የሚያረፍዱት። እኔ ጠዋት ላይ ተነስተው ምግብ ሰርተን እንበላለን ስል የለም ጸጥ አለች። አሁን በማግስቱ ሳያት ጸጥ አለች። ከዛ በሶስተኛው ቀን ራበኝ። ምን ላድርግ? ለመስራት እንፈራሁ፣ ግን ጨክኜ ልስራ ብዬ እንቁላል ፈረፈርኩና 2 እንቁላል ዳቦ ወይን አርጌ ልበላ ስል ምጥት አለች። እንዲሁ ክው አልኩኝ። ልቤ ትርትር አለ። በቃ ምን ልሆን ምን ልበላት ማለት ነው። ጨነቀኝ። ከዛ አየች፣ ደጋግማ አየች፣ ዞር እያለች አየችና አወራች። ብቻዋን አጉረመረመች። አወራችና ከዛ ዝም ብላ ሄደች። ከዛ እኔም ዝም ብዬ ጨክኜ በላሁኝ። አንዴ ሰርቼዋለሁ፣ ግን ቢቀርብኝ ሳልኩኝ። ከዛም በኋላ ግን እሷም ለመደችው እንደምበላ አወቀች። እኔም ምንም አትለኝም እያልኩ መብላት ጀመርኩ እላቸዋለሁ። እና ውዶች አዲስ ለሚመጡት ቁርስ እዚህ ሀገር አይበሉም ስላቸው፣ አንዳንዶች ይበላሉ። እኛ ቤት አሁን ቁርስ ላይ አትበላም። ያው ተኝታ የምትውለው ልጆችን ትምህርት ቤት ከላከች አላስ መተኛት ነው። እና አንዳንድ ቦታ ላይ ነው የሚበላው፣ አንዳንድ ቦታ ቁርስ አይበሉም። አዲስ የምትመጡ ልጆች ብሉ፣ ምንም አይሏችሁ። ያው ሊቆጡም ምንም ደስ ላይላችሁ ይችላል፣ ግን ቢሆንም ካልበላን ደግሞ መስራት አንችልም። እነሱ ተኝተው ነው የሚሉት ባይበሉም፣ እኛ ደግሞ ስንት ስራ አለብን፣ ስንፈጋ ነው የምንለው። እና ይዟችሁ እንዳትፈሩ ብሉ ነው የምላችሁ። አንድ ቀን ደግሞ ምን ተፈጠረ መሰላችሁ? ማታ ላይ ራስሽን በልተሻል ያለች መሰለኝ። እኔ አላቅም፣ ቋንቋው አልገባኝም። እና ኖ አልኳት። ኖ ማለት እኔ አልበላሁም ለማለት ፈልጌ ነው። አላስ በቃ ሂጂ ተኝ አለች። የበላሁ መስሏት እሺ ብዬ ምን እላለሁ እያጉረመረምኩ መጥቼ ተኛሁ በባዶ ሆዴ እላችኋለሁ ውዶቼ። እና አዲስ ስትመጡ ትንሽ የሚያስፈራ ነገር አለ እና ይዟችሁ ፈጣሪ ከእናንተ ጋር ይሁን።